ሰላም ጤና ይስጥልን ወደ ተመልካቾቻችን እንኳን ደህና መጣችሁ። ዛሬ የምንማማረው ስለ መኝታ ቤት ጽዳትና በሆቴል ውስጥ የአልጋ አነጣጠፍ ምን እንደሚመስል እንመለከታለን። በመጀመሪያ የመኝታ ቤት ጽዳት። በቅድሚያ ሱፐርቫይዘራችን የምናጸዳቸውን የክፍል ስም ዝርዝሮች ይሰጠናል። ከዛም እኛ ትሮሊያችን ላይ የሚያስፈልጉንን አሚኒቲዎች እናደርግና ለምሳሌ አሁን ሶፍት፣ ሳሙና፣ ቡርሽ፣ የጽዳት እቃዎች፣ ላርጎ፣ በረኪና፣ የተለያዩ ዲቶል፣ መወልወያ፣ መጥረጊያ፣ ማፈሻ፣ እንደዚሁም ደግሞ የቆሻ ባስኬት መገልበጫ፣ ተቀያሪ አንሶላ፣ ትራስ ጨርቅ፣ ማንኛውም አይነት አሚኒቲ ሆቴሉ ለደንበኛው በነፃ እንዲገለገልበት የሚያቀርበውን እቃዎች ይዘን እንመጣለን። ከዛ በር ላይ እንደርሳለን። የምናጸዳው ክፍል በር ላይ ቆመን መጀመሪያ ላይ በሩን እንመለከታለን። አንዳንድ ዘመናዊ ሆቴሎች በመብራት ነው የሚለየው። ቀይ መብራት ከበራ አታጽዱም፣ አትረብሹኝ ማለት ነው። አረንጓዴ መብራት ደግሞ ከበራ እሺ መግባት ትችላላችሁ ማለት ነው። ሌላ ቦታዎች ላይ ደግሞ በጽሁፍ ሊሆን ይችላል። ዲኤንዲ የሚል ምልክት ካያችሁ ዱና ዲስተርብ ወይም ደግሞ አትረብሹኝ የሚል ጽሁፍ ካያችሁ አትረብሹኝ፣ አታንኳኩ፣ አሁን ክፍሌ እንዲጸዳ አልፈልግም ማለት ነው። በተቃራኒው ደግሞ ሜክ ማይ ሩም የሚል ካያችሁ ክፍሌን አጽዱልኝ ማለት ነው። ስለዚህ አረንጓዴ መብራት ወይም ደግሞ ክፍሌን አጽዱልኝ የሚል ምልክት ካየን ሃውስኪፒንግ 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 ብለን 3 ጊዜ እናንኳኳለን። ጮክና ባለና ጥርት ባለ ድምጽ መሰማት መቻል ስላለብን ማለት ነው። ይሄን የምናደርገው ለምንድነው? ደንበኛው ክፍሉ እንዲጸዳለት ቢፈልግም ግን ልንረብሸው ወይም ደግሞ ልናስደነግጠው አይገባም። ዝም ብለን ብርግድ አድርገን መግባት አንችልም፣ ህጉ አይፈቅድልንም። አንዳንድ ጊዜ ሰው ተኝቶ ሊሆን ይችላል፣ ረስቶትም ያን ምልክት አስቀምጦት የሚተኛ ሰው አለ፣ ኦር ደግሞ ልብስ እየቀየረ ያለ ሰው ሊሆን ይችላል። ብዙ አይነት አጋጣሚዎች ሊኖሩ ስለሚችሉ አንኳኩተን ነው የምንገባው። አንኳኩተን በሩን እንከፍታለን። ስንከፍት በቀኝ እጃችን እንከፍታለን፣ በቀኝ እግራችን ቀድመን እንገባለን። ያም የሚሆንበት ምክንያት ይሄንን እንኳን ብላችሁ ያልሰማቸው ሰው ካለ፣ ስታንኳኩ ያልሰማ ሰው ካለ በቀኝ እግራችን አስቀድመን ከገባን ወደ ኋላ ለመመለስ ብንፈልግ እንኳን እግራችን ተጠቅመን መመለስ ስለሚያስችለን ለዛ ነው ህግ ይወጣለት በቀኛችን ቀድመን እንድንገባ ማለት ነው። በመቀጠል በሩን ክፍት አድርገን መብራት እናብራለን። ከዛ ቀጥታ ወደ ትሮሊውን በር ላይ አስቀምጠን ቀጥታ ወደ መስኮት ነው የምንሄደው። ወደ መስኮት እንሄድና መስኮታችንን እንገልጣለን፣ ብርሃን እናስገባለን። አየር እንዲገባ ደግሞ መስኮቱን እንከፋፍታለን። ከዛ መሬት ላይ የወዳደቁ ልብሶች ካሉ ወይም ደግሞ እቃዎች ካሉ እናነሳሳለን። ጓንታውን ከዚህ ጋር ጀምረው መልበስ እንጀምራለን ማለት ነው። ጓንታችንን ለብሰን ልብሱን አነሳስተን ቆሻሻውን በቆሻ ባስኬት፣ የተበላበት ሳህን፣ ዲባር የሚደረግ ሳህን ካለ ደግሞ እሱን በር ላይ እናስቀምጣለን። ከዛም በኋላ ቀጥታ ወደ አልጋው እንሄዳለን። አልጋው ጋር እንሄድና አልጋውን እንገፋዋለን። መግፈፍ ይባላል ይሄ ስራ። ያ ማለት እንዳለ የለበሰውን ብድግድግ ማድረግ ነው። ከዛ ቆሻሻውን ወደ ቆሻ ባስኬት፣ ንጹህ ደግሞ ሌላ እናመጣለን ማለት ነው። አልጋችን ከገፈን ቀጥታ ወደ ሽንት ቤት ነው የምንገባው፣ ሳናነጥፈው ማለት ነው። ወደ ሽንት ቤት ሄደን እንደዚሁ እናንኳኳለን። 3 ጊዜ ሃውስኪፒንግ እያለን ከፍተን እንገባለን። መብራት እናብራለን፣ መስኮት እንከፍታለን። ከዛ ሽንት ቤቱ መቀመጫው ላይ ሄደን ውሃ እንለቅበታለን። ንጹህ ከሆነ በኋላ ማጽጃ ኬሚካሎች ለምሳሌ በረኪና፣ ቪም፣ ዲቶል አድርገን እንዘፈዝፈዋለን። ከዛ ጓንታችንን አውልቀን መልሰን እንወጣለን፣ ዘፍዝፈነው ብቻ። ከዛ ወደ መኝታ ቤት እንመለስና ጓንታችንን አውልቀን አልጋውን እናነጥፈዋለን። አልጋ ሲነጠፍ የአልጋው ጫፍ ወይም የአንሶላው ጠርዞቹ በአራቱ ማዕዘን ላይ ወይም ኮንፈርቱንም ቢሆን ስናነጥፍ በአራቱ ማዕዘን ላይ የምንሰራው ቅርጽ አለ። ያ ቅርጽ 45 ዲግሪ እዚህ ጋር እንደምታዩት ወይም ደግሞ 90 ዲግሪ እዚህ ጋር እንደምታዩት ሊሆን ይችላል ማለት ነው። በነገራችን ላይ በየጠርዙ የተለያየ አይነት ቅርጽ አንሰራም፣ ተመሳሳይ ነው። አንዴ በ45 ከጀመራችሁ በ45 ጨርሳላችሁ፣ በ90 ደግሞ ከጀመርን በ90 እንጨርሳለን። የመረጥነውን ቅርጽ ይዘን አንሶላችን ካነጠፍን በኋላ ሁለተኛውን አንሶላ ስናነጥፍ ፊቱን ገልብጠን ነው። ለምሳሌ አበባ ቢኖረው አበባው በውስጥ በኩል ወይም ሰፌቱ በላይ በኩል ሆኖ ነው የሚነጠፈው ማለት ነው። ገልብጠን ካነጠፍነው በኋላ መልሰን ምን እናደርገዋለን? ከራስጌው ጋር 4 ጣት 1 2 3 4 ጣት ለክተን እናጥፈዋለን። አንድ ጊዜ 2 ጊዜ እናጥፈዋለን ማለት ነው። ያሄን የምናደርግበት ምክንያት ለምን እንደምንገለብጠው ለምቾት ነው።
ኮምፎርት ነው። ደንበኛው በሚተኛበት ሰዓት ምንም አይነት ረብሻ እንዲኖረው አይፈለግም። አንዳንድ ጊዜ ሰዎች በእንቅልፍ ልባቸው ክር ሲናካቸው የሆነ ነገር ሲናካቸው የማባነንና የመደንገጥ ስሜት ይፈጠርባቸዋል። ስለዚህ እንደዛ እንዳይሆን ደንበኛው ላለመረበሽ ተገልብጦ እና ደግሞ ሁለተኛው ውበት ነው፣ ያምራል። ተገልብጦ ስታዩት አበባ ካለው አበባው በፊት ለፊት በኩል ይሆናል ማለት ነው። ሁለተኛው ደግሞ የማማር ነው፣ ምቾትና ውበት ማለት ነው። በተመሳሳይ መልኩ ኮምፎርቱንም ካደረግን በኋላ አልጋችንን ትራሳችንን ደርድረን ጨረስን ማለት ነው። አልጋ ካነጠፍን በኋላ ቀጥታ የምንሄደው ወደ መሬት መጥረግ ነው። መሬታችንን እንጠርጋለን፣ አፍሰን ቆሻ ባስኬት ውስጥ እንከታለን። ከዛ በመቀጠል ወደ መስታወታችን እንሄዳለን። መስታወት ስናጸዳ ለየት የሚያደርገው ከሌላ ጽዳት ምንድነው? ነጭ ጨርቅ መጠቀም አለብን። የማይበን መሆን መቻል አለበት ጨርቁ እና ደግሞ የምንጠቀመው ኢዚ ነው ወይም ደግሞ ይሄ የሚረጨው የመስታወት ማጽጃ ማለት ነው። ጠርዙን በእርጥብ ጨርቅ አቧራው እናነሳለን። ከዛ መሀሉ ላይ የመስታወት ማጽጃ ኬሚካል እየረጨን በኤስ ወይም ደግሞ በዜድ ቅርጽ ያ ማለት ከጥግ ወደ ጥግ እየተመላለስን እጃችን ወደዚህ ወደዛ ያደርገን እንወለውለዋለን ማለት ነው። ከዛ በመቀጠል ሌላ የቤት እቃዎች ነው የምንወለውለው ወይም ደስቲንግ ይባላል፣ አቧራ ማንሳት ማለት ነው። ራስጌ መብራቱ ጋር ስልክ ካለ፣ መሳቢያዎች ካሉ፣ ቁምሳጥን ካሉ እየከፋፈትን እያንዳንዱን ነገር እንወለውላለን፣ ቆሻሻ እናነሳለን። ጨርቁ እርጥብ ጨርቅ ሆኖ ግን የተጨመቀ መሆን አለበት። ውሃ ያዘለ ሳይሆን ግን ለውሃው በደንብ ተጨምቆለት አቧራ ግን እንዲያነሳ የሆነ ማለት ነው። ሙሉ የመኝታ ቤት እቃዎች ወልውለን ከጨረስን በኋላ ሶፋም ጠረጴዛም ካለ ቲቪም ሁሉንም ወልውለን ከጨረስን በኋላ ቀጥታ ወደ ሽንት ቤት ነው የምንመለሰው። ቅድም ሽንት ቤቱን ዘብዝፈን ነው የመጣ ነው። አሁን ግን አጠቃላይ ሙሉ የሽንት ቤት ክፍሉን እናጽዳለን። ምን ጀምረው ከላይ ነው። መጀመሪያ አቧራ ከላይ ወርታችን እናወርዳለን። ያወረድነውን አቧራ መሬቱን ጠርገን ቆሻ ባስኬት ውስጥ እንከታለን። ቆሻ ባስኬታችንን ደግሞ አውጥተን ውጭ እናስቀምጠዋለን በር ላይ። ምን መለስና ጓንታችንን መልሰን አድርገን የግድግዳው ላይ ያሉ ሶኬቶች፣ መብራት ማብሪያ ማጥፊያዎች ምናምን ካሉ እነሱ በላስቲክና በፕላስተር አድርገን እናሽጋቸዋለን። ይሄ የምናደርገው በምናጥብበት ጊዜ ግድግዳውን እንዳናበሰብሰው ነው ማለት ነው። ካሸግነው በኋላ ግድግዳችንን የተበጠበጠ ውሃ እየደፋን በቡሩሽ ከለወርታች እናጥበዋለን፣ እናሸዋለን፣ እናለቀልቀዋለን። ከዛ ደግሞ እናደርቀዋለን። ለምን እናደርቃለን? ግድግዳውን አንድ ነገር አጥባችሁት ካላደረጋችሁት የእንባ ቅርጽ ይይዛል አይደል? ይሄ ልክ ነጠብጣቦቹ ይቀራሉና እነሱ ደግሞ መልሰው ቆሻሻ ስለሚመስሉ እናደርቀዋለን። ከጨረስን በኋላ ጓንታችንን አውልቀን ወደ መስታወት ነው የምንሄደው። መስታወታችንን ቅድም በነገርኳችሁ መሰረት ጠርዙን በእርጥብ ጨርቅ መሀሉን ኢዚ ያረጃል በነጭ በማይበን ጨርቅ ወልወል እናደርገዋለን ማለት ነው። ከጨረስን በኋላ መልሰን ጓንት እንለብስና ወደ እጅ መታጠቢያው ነው የምንሄደው። የእጅ መታጠቢያው ላይ የሚያስፈልገን የማጽጃ ኬሚካሎች ለምሳሌ ፈሳሽ ሳሙና፣ ዲቶል ወይም አድርገን እነሱን በብሩሽ እሽት እናደርጋለን፣ እናለቀልቃለን፣ መልሰን እናደርቃለን ማለት ነው። የእጅ መታጠቢያውን አጥበን ከጨረስን በኋላ ወደ ሻወር ወይም ደግሞ ወደ ገንዳው እንሄዳለን ማለት ነው። የገላ መታጠቢያ ቦታ ያ ቦታ በጣም ቆሻሻ ስለሚይዝ ምክንያቱም የሰውነታችን እድፍ ዘይታማ ስለሆነ የመለጠፍ ባህሪ ስላለ መጀመሪያ የፈላ ውሃ እንደፋበታለን። የፈላ ውሃ ከደፋንበት በኋላ ሳሙና፣ ፈሳሽ ሳሙና፣ ቪም እና ዲቶል ያለን ኬሚካል ተጠቅመን እንደፋበትና እሱን በቡሩሽ በደንብ አድርገን ከላይ ወደ ታች እናጥበዋለን። ማይዘፍዘፊያ ገንዳም ካለ ማይዘፍዘፊያ ገንዳውን እንደዛው እናሸዋለን፣ እናለቀልቀዋለን። ከዛም በኋላ እናደርቀዋለን። ከዛ እሱን ከጨረስን በኋላ የምንመለሰው ወደ ሽንት ቤት ነው። ሽንት ቤቱ እስካሁን ድረስ ተዘፍዝፎ ነው የቆየው። እስካሁን የዘፈዘፍንበትን ሳሙና ውሃውን እንደፋና አዲስ ሳሙና እናደርግበታለን። ከዛም በኋላ በአዲሱ ሳሙና የሽንት ቤት ማጠቢያ ቡሩሽ አልቻል ጭራሹ ሳሙና በመጠቀም ውስጡን ክፍል በሷ ያቺ ቡሩሽ የምታገለግለው ለዛ ውስጥ ብቻ ነው። የላይኛውን ክፍል በሱ እንዳታጥቡ፣ የውስጧን ክፍል በሱ ሽት ካደረግን በኋላ ሌላ ቡሩሽ ተጠቅመን የላይኛው መቀመጫው እንዲሁም ደግሞ ክዳኑ አልፎም ደግሞ የውሃ ማስቀመጫው ሙሉ ሰውነቱን ዙሪያውን በቡሩሽ ሽት እናደርጋለን ማለት ነው። እናሸዋለን፣ እናለቀልቀዋለን። ከዛ በኋላ እሱን ከጨረስን በኋላ እስካሁን ያው ስናጥብ ምናምን መሬት ላይ ውሃ የተፋሰሰ አለ። ሸፋጣ
ወይም ደግሞ እዚህ ምስሉ ላይ የምትመለከቱት የውሃ መሳቢያ፣ እሱን በመጠቀም ውሃውን እየሳብን ወደ ቀዳዳው እንልካለን። ቀዳዳ አካባቢ ላይ የወዳደቁ ለምሳሌ ሶፍት ወይም ደግሞ ሲታጠቡ ጸጉር ምናምን ካለ እሱን የቆሻሻ ማፍሰሻውን እንዳይደፍነው ብድግ እናደርግና ቆሻሻ ባስኬት ውስጥ እንከታለን። ከዛ በመቀጠል መሬቱ ላይ ፈሳሽ ሳሙና እናደርግና በመጥረጊያ ወለሉን እንቦርሸዋለን ወይም እናሸዋለን። ከዛ እንወለውለዋለን፣ አለቅልቀን እናደርቀዋለን። ከጨረስን በኋላ ያው እግራችን አሻራ እየወለወልን እንወጣለን። ከዛም በኋላ ወጥተን አሚኒቲዎች አሁን የሽንት ቤትም ስራ ጨርሰናል፣ የመኝታ ቤት ጽዳትም ጨርሰናል። ቆም ብለን ትንሽ ማሰቢያ ጊዜ መውሰድ እንችላለን፣ የረሳነው ነገር ካለ። ከሌለ አሁን አሚኒቲዎች የምናስገባበት ጊዜ ነው። አሚኒቲ ማለት ሆቴሉ ደንበኛ በነፃ እንዲገለገልበት የሚሰጠው እቃ ነው። ለምሳሌ ሶፍት፣ ቡርሽ፣ የጥርስ ቡርሽ፣ የጥርስ ሳሙና፣ የጸጉር ማድረቂያ፣ ፎጣ፣ እነዚህ አሚኒቲ ይባላሉ። አንዳንድ ሆቴሎች ውሃ፣ ሻይም ይቀርባል። እነዚህ አሚኒቲ ይባላሉ። ስለዚህ እነዚህ እቃዎች አምጥተን በየቦታቸው ቁጭ እናደርጋቸዋለን ማለት ነው። ሽንት ቤት የሚገቡትን ሽንት ቤት አስገብተን በስነ ስርዓት አጣጥፈን እንደረድራቸዋለን። ከጨረስን በኋላ እነሱን አስገብተን የሽንት ቤቱን መስኮት እንዘጋለን። ሽንት ቤታችን ላይ ለሽታ ያህል ትንሽ ዲቶል እንዳፋለን። ከዛም በኋላ የእግራችን አሻራ እየወለወለን እንወጣለን ከሽንት ቤት ማለት ነው። ከዛ ወደ መኝታ ቤት እንመጣለን። አሁን ወደ መኝታ ቤት እንመለሳለን። መኝታ ቤት እስካሁን አልተወለወለም፣ ቅድም ጠረግነው እንጂ። ስለዚህ አሁን እንወለውለዋለን። ወልውለን ከጨረስን በኋላ አሚኒቲዎችን እናስገባለን። ከዛም መስኮታችንን እንዘጋለን። መጋረጃ ስሱን ለቀን ወፋፍራሙ ጠርዝና ጠርዝ ላይ እናስይዛለን። የቆሻሻ ባስኬት እናስገባለን። ኤር ፍሬሽነር እንነፋና የእግራችን አሻራ እየወለወልን ቀጥታ ከመኝታ ቤት እንወጣለን ማለት ነው። ያው ይሄን ይመስላል የመኝታ ቤት ጽዳት ይሄን ይመስላል። ጥያቄ ካላችሁ ጻፉልኝ፣ ኮሜንት አድርጉልኝ። በቀጣይ ሌላ ደግሞ ማወቅ የምትፈልጉት በሆቴል ዙሪያ ከሆቴል ጋር ተያያዥነት ያላችሁ ትምህርቶች፣ ጥያቄዎች ጠይቁኝ። ከስተመር ሰርቪስ ምንም ችግር የለውም። እና አንድ ክፍል ተጸድቶ ካለቀ በኋላ ለኃላፊዎች ማሳወቅ አለብን፣ በተለይ ደግሞ ለሪሴፕሽኖች። ምክንያቱም መልሶ ያ ክፍል መሸጥ የሚችለው ወይም መከራየት የሚችለው እነሱ ሲያውቁ ስለሆነ መጸዳቱ ብቻ በቂ አይደለም፣ ማሳወቅ አለብን። በዚህ መልኩ የተሰጡን እንዳለ ክፍሎች እየገባን እያጸዳን መጨረስ እንችላለን ማለት ነው። በሌላ ቪዲዮ እስክንገናኝ አመሰግናለሁ። ሰላም ሁኑ።